ዛሬ እኛ ጋር ሰደቃ አለ ብሎ ልጁ ወደ መስጂድ ይልካል። ልጁ መጣና ወቅቱ ረመዳን ነው። ልክ ሰላተል መግሪብ ሲያልቅ ብድግ ብሎ በር ላይ ቆሞ ኢማማችን ሁለተኛ ረካዓ ላይ ከሰላቱል ፋቲሃ በኋላ በምንድን ነው ያሰገዱን? ምን ሱራ ነው የቀሩ ብሎ ይጠይቃል። አረ አቦ እኔ አላስታውስም ብሎ ያልፋል። ይሄም እኔ አላስታውስም ብሎ ያልፋል። ይሄም እኔ አላስታውስም እያለ መስጂድ ሙሉ በሙሉ እኔ አላስታውስም በማለት ያልፋል። ከዛ 3 ሰዎች ብቻ ናቸው ኢማም በምን ሱራ እንዳሰገደ የነገሩት ማለት ነው። ከዛ ልጁ 3 ሰው ብቻ ይዞ ወደ ቤት ይገባል። አባቱ በጣም ተቆጥቶበት አንተ ልጅ የተረገምክ ልጅ ነህ፣ እኔ እኮ መስጂድ ውስጥ የሰገዱ ሰዎችን እንዲያስፈጥራቸው ነው እኮ ይሄንን የመሰለ በሬ ያረድኩት፣ ለምን ብሉ ጀማዓ ይዘያቸው ለምን አልመጣህም? የሰገዱ ሰዎችን አልኩት እንጂ 3 ሰው ብቻ ይዘልኝ ነው አልኩ ብሎ በጣም ተቆጣበት። ልጁ ምን ይላል? አባቴ ሆይ እነዚህ 3 ሰዎች ብቻ ናቸው መስጂድ ውስጥ የሰገዱት። እነዚህ 3 ሰዎች ብቻ ናቸው ዛሬ ሰላተል ጀማዓ መግሪብን የሰገዱት እነዚህ 3 ሰዎች ብቻ ናቸው ብሎ ለአባቱ ይመለስለታል። ሱብሃንአላህ። እስቲ ወደ ራሳችን እንመለስ። አላህ ፊት ለፊት ስንቆም ምን ያክል አላህን እያስታወስን ነው? አላሁ ስብሓነሁ ወተዓላ ምን ይላል? ወላ የዝኩሩነ አላህ ኢላ ቀሊላ። የሙናፊቆች ስፋት ትንሽ ብቻ ነው አላህን የሚያስታውሱት ይላል አላህ። ጥቂት ጊዜ ወይም ትንሽ ደቂቃ ትንሽ ሴኮንዶች ብቻ ነው አላህን የሚገነዝቡት፣ ስለ አላህን የሚያስታውሱት። የሙናፊቆች ስፋት እንደዚህ ናቸው ይላል አላህ። እስቲ እኛ ሙናፊቅ ነን ወይስ አይደለንም? ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ። ረሱል ሰለዋቱላሂ ወሰላሙሁ ዐለይሂ ምንድነው ያሉ? ከነዚህ ጀማዓ 10 አግኝቶ ሰላቱን ሙሉ በሙሉ አላህ ፊት ለፊት 10 የሚያዝለት አለ አሉ። ወሚንሁም ከነሱም 9 የሚያዝለት አለ አሉ። 8 7 5 የሚያዝለት አለ አሉ። የውመል ቂያማ 0 የሚወጣ አለ አሉ ረሱል ሰለዋቱላሂ ወሰላሙሁ ዐለይሂ። ለምንድን ነው? ላ የቲሙ ሩኩዐሃ ወላ ሱጁደሃ። ሰላቱን በአግባብ አይሰግድም፣ ኹሹዕ አይጠብቅም፣ አላህን አያስታውስም። ይሰግዳል በቃ ሙስሊሞች ስለሰገዱ ብቻ ስፖርት ሰርቶ ወደ ቤት ይመለሳል። ሰግጄ ያለው ብሎ ይሄዳል። ሱብሃንአላህ። هذا من علامة المنافق። ብናቅም ባናቅም ይሄ የሙናፊቅነት ምልክት ነው። ስለዚህ አላህ ፊት ለፊት ስንቆም የዱንያ መሻክልን ትተን ሁለመናችን ሀጃችን ንያችን ለአላህ ብቻ ሰጠን አላህ ፊት ለፊት መቆም አለብን የሚል የዛሬ ምክሬ ነው። ስላዳመጣችሁን ሽኩረን ለኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።